ዳኛው ፊሽካቸው ነፉ። ኤምሬትስ ስቴዲየም ላይ አርሰናልን ይደፍቀዋል ተብሎ የተነገረለት ባየር ሙኒክ ኤምሬትስ ስቴዲየም ላይ እንደ ወባ እንደያዘው ሰው ተርገፍግፎ ተንዘፍዝፎ 3-1 ቀምሶ ወጣ። አርሰናል ፈርጣማ ወጣት ነበረ። አርሰናል ጎረምሳ ነበረ። አርሰናል አስፈሪ ሰው ነበረ። ዛሬ ግን አርሰናል ጭራቅ ሆኖ ነው ያመሸው። ጁሪያን ቲምበር የዓለማችን የፕላኔታችን የወቅቱ ቁጥር 1 የቀይ መስመር ተከላካይ የአርሰናልን ጎል ከቆመ ኳስ አስቆጠረ። በካርላ አማካይነታቸው ነው ብቸኛውን የአርሰናልን የተከላካይ መስመር የደፈረ ብቸኛው ተጫዋች ሆኗል ካርል እስካሁን ድረስ። ማዱኬና ካላፊዮሪ ቅያሬዎቹ ጥምረት አርሰናል 2-1 ይመራረገ። ማርቲኔሊ ሳካን ተክቶ ከገባ በኋላ በካውንተር አታክ ሂዶ ቀልዶበት ማኑኤል ኖየርን ግሩም ጎል ከባዶ ጎል ጋር ተገናኝቶ ከባዶ መረብ ጋር ተገናኝቶ ኳስና መረብ በማገናኘት አርሰናል 3-1 አሸነፈ። 2 ንጹህ ጎል 3 ነጥብ የሊግ ፌሱ መሪ በሻምፒዮንስ ሊጉ በብቸኝነት በ3 ነጥብ ልዩነት ሊጉን የመጀመሪያውን የምድብ ደረጃን አርሰናሎች መምራት ቻሉ። አሁን ባለው ሂደት ቀጣይ ጨዋታዎቻቸው ክለብ ብሩጅ፣ ካይራት አልማታይና ኢንተር ሚላን ናቸው። ከኢንተር ሚላን ጋር ብቻ ማውጣት ሁለቱን ማሸነፍ አርሰናልን የሻምፒዮንስ ሊጉ አንደኛ ደረጃ ይዞ እንዲያጠናቀቅ ያደርገዋል። ጋብሪኤል ማጋሌሽ የኮሬሽ ቡድኑን እያበረታቱ ነው። ወርደው ታች ወርደው እያበረታቱ ነው። ኬፓ ኖርጋርድ ራይስን እያመሰገነ ነው። አርቴታ አቅፎ ሳሞ ደረቱን ሳሞ የሚስመው ቦታ አልደረስበት አለ። ደረቱን በመሳም አመሰገነው። ራይስ እውነት ነው ያስመሰግነዋል። የአርሰናል ደጋፊዎች አሁን ማርስ ላይ ናቸው። whatever the weather ጨረቃ ላይ ናቸው። አርሰናሎች ኖርዝ ለንደን ፎሬቨር እያሉ ነው። ሚኬል አርቴታ ትችቶችን ሁሉ ወረታች ትቶ አሁን ቁልቁል እየተመለከተ እሱ ከፍ ብሎ እየነገሰ ነው። ሚኬል አርቴታ